መልካም በረራ። Have a pleasant flight. አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ይሁን ያለው አልሐምዱሊላህ። ደህና ናችሁ ወይ? አላችሁ ወይ? እኔ ያለሁኝ አልሐምዱሊላህ፣ ምስጋና ይገባው። እና ዛሬ ይዤ የመጣሁት ይህ ቪዲዮ ማለት ልዩ ነው ለእኔ። ልዩ ስላችሁ በጣም መውዳ ጓደኛዬ ሀገር ገብታ ነበረ። ስትሄድ ይህን ቪዲዮ ቀርጻ ላከችልኝ ማለት ነው። በነገራችን ላይ እኔ ጓደኞቼ በቃ በቻሉት አጋጣሚ ሰርፕራይዝ ያደርጉኛል በቪዲዮ። ከአሁን ቀደም ለራሱ የሆነ ቪዲዮ ለቅቄ ሱፐር ማርኬት ሄደው እኔ ለራሱ ቤቱኝ እንሄድ ሲሉኝ አልሄድም ብዬ እነሱ ግን አስታውሰውኝ ሱፐር ማርኬት ሄዱ ጊዜ ቀርጸው አመጡልኝ ቪዲዮ ማለት ነው። እና እቺ ጓደኛዬ ለራሱ ሀገር ስትገባ እኔ በጭራሽ አላሰብኩትም ቪዲዮ ትልክልኛለች ብዬ፣ ግን ይህን ቪዲዮ ቀርጻ ላከችልኝ። አላህ ሀገራችንን ሰላም አድርጎልን እኛም ሀገራችን እንዳበቃን ትልቅ ዱአዬና ምኞቴ ነው። ብዙ በስደት ላይ ቤተሰቦቻቸውን ሀገራቸውን እየናፈቁ የቀሩ እህቶች ወንድሞች አሉ። እኛን ደግሞ በህይወት ያለነው በሰላም ለሀገራችን እንዳበቃን ትልቅ ምኞቴ ነው እና ይህ ቪዲዮ ሳይ ለራሱ በጣም ነው የጓጓሁት። ሀገሬ ምን ያህል ለካ ምንድን ነው ሰው ሀገር ሁነን የሀገራችንን ስናስታውስ ለእኛ እኔ እንጃ ምን አይነት ስሜት እንደሚሰማን። የሰው ሀገር ሲጀመር የሰው ሀገር ነው። ሀገራችን ትድህም ሀብታምም ትሆን ታገኝ የምትጣም ጥሩ ሀገራችን ናት። ለእኛ ትልቅ በቃ ውብ ናት። ከማንኛውም ሀገር በላይ የትም ውብ ሀገር አለ፣ የሚያምር ሀገር አለ ይባላል። ግን ለእኛ ኢትዮጵያ ከማንም ሀገር በላይ ውብ ናት። የማያውቋት ብዙ ነገር ሊሆን ይችላሉ፣ ግን ኢትዮጵያ የተደበቀ ውበት ያላት በቃ በውስጧ ብዙ ነገር ያላት ውብ ሀገር ናት እና ይህንን ድባብ ደግሞ ስታዩ ምን ያህል እንደምታምር በእርግጥ የታወቀ ነው እንደምታምር እናውቃለን። ግን ይሄ ደግሞ የቪዲዮ ሲታይ እኔ እንጃ እኔ ማመን ያቃተኝ በነገራችን ላይ እንዴ እንደዚህ ያምራል እንዴ ብዬ እስከምል ማለት ነው። የእውነት ከላይ አይሮፕላኑ ሲሄድ ለካ ወደ ታች ሲቀረጽ የሆነ ጎም መቼም የማያውቅ የለም። ይሄ ምንድነው ሌላም ስም አለው በሁሉም ቋንቋ የተለያየ ነው። ግን ይሄ ድባብ ሲታይ የሆነ በሰማይ ውስጥ የሚሄድ ነው የሚመስለው አይሮፕላኑ። ግን ይሄ ከታች ሀገራችን ሊገቡ ሲሉ ነው የቀረጸችው ማለት ነው። በነገራችን ላይ ይሄ እንደዛ አይነት ቪዲዮ እኔ ለራሱ ነበረኝ ድሮ በይሩት እጄ ስመጣ ወደ ሀገር ስገባ የቀረጽኩት ቪዲዮ ነበረኝ። ግን ስልኬ ተበላሽቶ ጠፋብኝ ማለት ነው። እና በቃ ልክ እንደዚሁ ነበረ ሳዩ በጣም ነው የተገረምኩት። እንዴ እኔም ይዛኔ ስቀርጽ እንደዚህ ነበር፣ ዛሬም እንደዚህ ነው፣ እንዴት ሊቀየር አልችልም እያልኩኝ እና በቃ በጣም ደስ ይላል አየሩ ከላይ ሲታይ። እዩት የሀገራችን ውበት። ኢትዮጵያ የዚህን ያህል ውብ ሀገር ናት። ልቤ እንዴት እንዳይጓጓ። ያ ረቢ አላህ ሀገራችንን ሰላም አድርግልን። ዙረን መግቢያችን እሷ ናትና እና ያው ይሄ እንግዲህ ወደ አዲስ አበባ ምናምን እኛም የማናውቀው ይሆናል እኮ ኢትዮጵያ ውስጥ ሆነን አይሮፕላኑን ሊያርፍ ነው መሰለኝ። በጣም እየፈጠነ ነው አሁን። በነገራችን ላይ ቪዲዮውን ኤዲቲንግ ሳደርግ እንትን ተዘበራርቆብኛል መሰለኝ እና ለማንኛውም ደስ የሚል ቪዲዮ ነው። እንደምትደሰቱበት ምን አለውኝ። ያው ሀገራችንን እኛም ገብተን እስከምናያት ድረስ እንደዚህ ነው ማለት ነው። በዚህም አጋጣሚ ጓደኛዬንም አመሰግናለሁ። እንግዲህ ውለታችሁንም እመልሳለሁ ያርግን። ሰርቼ ተቀይሬ ተጠቅሜበት ሌላውንም የምጠቅምበት አለ ያል እንደሚያደርገኝ ትልቅ ምኞት አለኝ፣ ዱአዬም ነው እና እናንተ ደግሞ ያው ቪዲዮ እየቀረጻችሁ ሰርፕራይዝ እያደረጋችሁ ማድረጋችሁን እንዳረሱ እያልኩኝ ጓደኞቼ እና
ይቅርታ በነገራችን ላይ እኮ በቃ ደህና ሰው የለም ጭጭ ብሎልኛል። እስኪ እንደው ቪዲዮ ለመስራት ሲሞክር ብዬ ቁጭ ብዬ እንደምንም ሰው ተበተብ ሰዎቹ መጡ ማለት ነው ሁሎቹና ተቋረጠ ማለት እና እኔ እንደው ቪዲዮ መስራት አይሆንልኝም እንደምንም ብዬ ያው እንዳስቆ ማለት ነው። ለማንኛውም እንደዚህ የሚያምር ቪዲዮ ላሳያችሁ ለእናንተም ላካፍላችሁ ብዬ ነው። ቤቷ ሀገራችን እንደዚህ ታምራለች። የሆነ ድምፅ ምናምን እንዳይገባ ነው አስጋንትን ውስጥ ላይ ብዙ ጫጫታ አለና አሁን ሰዎቹ ስለመጡ እኔ እንጃ ምን እንደምላችሁ ለዚህ ለቪዲዮ ቃላት አጥቻለሁ። ይሄንን ይመስላል። ማሻላ ነው የእውነት። እኔ ለራሱ ገብቼ ይህንን እንደዚህ እስከምቀርጽ ነው የቸኮልኩት። እስቲ ሲያምር በእውነት በባህር ውስጥ እኮ ነው ያለው የሚመስለው። እየሄደ ሳይሆን ባህር አለ በባጅ እንትን የሚሄድ አውሮፕላን ሳይሆን ጀልባ ምናምን እንደዛ ነው የሚመስለው። እኔ ለራሱ እንዴ እውነት አንቺ የቀረጽሽው ቪዲዮ እኔ ምናምን እያልኩኝ የእውነት ግን ያ ረቢ የሀገራችንን ሰላም አለ ያምጣልን እና በዚህ አጋጣሚ ሁሉንም ሰው አመሰግናለሁኝ። ሁላችሁንም አመሰግናለሁ። እኔ ወሬ ያለቀብኝ ብዙም አይሆንልኝም። እንግዲህ እንዴት ብዬ ግዴታ ወሬኛ መሆን አለብኝ መሰለኝ ዩቱበር ስሆን። እኔ ወሬ አይሆንልኝም። ላይ ብለውኝ ለራሱ አይመጣልኝም ወሬ ማለት ነው። ሊያርፍ ሲል ነው አይደለ? አሁን ደረሰ ማለት ነው። እና አሁን እኔ የሚገርማቸው ቪዲዮውን ከፍቼ እኔ እየቀዳው መስሎኝ ነበረ። ለካ አልከፈትኩትም። ሰዎቹ ሲመጡ ሲጀመር ድንግርግሬ ወጣ ማለት ድንግርግሬ